በህብረ ብሔራዊ ማንነታቸው ተጋምደው የምንኖርባት አንዲት የጋራ ሀገራችን ነች። በኢትዮጵያ ሀገረ መንግስት ግንባታ ሂደትም መላው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች እንደየአስተዋጽኦአቸው የራሳቸው አበርክቶ ያላቸው መሆኑም ግልጽ ነው። የአማራ ህዝብም የዚሁ የኢትዮጵያ ሀገረ መንግስት ግንባታ ሂደት ገናና ታሪክ ያለው ህዝብ መሆኑም የታወቀ ነው። ይሄው ከኢትዮጵያዊነት ማማው ከፍ እንዳለ የሚገኘው የተከበረው የአማራ ክልል ህዝብ የሰሜኑን ጦርነት ከሀገር መከላከያ ሰራዊቱና ከመላው የኢትዮጵያ ብሔር ብሔረሰቦች ጋር በመሆን ከዳር እስከ ዳር ተነቃንቆ መክቷል። ሆኖም ግን ከድህረ ሰሜን ጦርነት በኋላ አንድ ሁኔታ መፈጠር ተጀመረ። ይሄውም የክልሉ መንግስትና የፌዴራል መንግስት በቁልፍ አጀንዳነት የያዛቸውን የአማራ ክልል ህዝቦች ጥያቄ ጠልፎ በመውሰድ ለአማራ ህዝብ ቆሜያለሁ የሚል ስብስብ ተፈጠረ። ይህም በሂደት በተሳሳተ መረጃና የሚዲያ ቅስቀሳ ህዝብን አደናግሮና ራሱን እያደረጀ የክልሉ መንግስት በማዳከም በህዝባችን ላይ ከፍተኛ ሞት፣ ስቃይና እንግልት ፈጥሯል። ይህም ኃይል በህዝባችን ላይ ሰብአዊ፣ ቁሳዊና ስነ ልቦናዊ ጉዳት እየፈጸመ ይገኛል። የህዝባችንን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ እድገትም ወደ ኋላ እንዲመለስ እያደረገው ይገኛል። አገር በመገንባት ሂደት በገናና ታሪኩ የሚታወቀው ታላቁ የአማራ ህዝብ ሐዘንሽ ቅጣጣ ከቤትሽ አልወጣ በሆነ የእርስ በርስ መጠፋፋት አዙሪት ውስጥ ገብቶ በታሪክ አጋጣሚ ጠባሳ ታሪክ እንዲመዘገብ አድርጓል። የመንግስት አገልግሎት ሰጪ ተቋማት ወድመዋል። በሚሊዮኖች የሚቆጠሩ ተማሪዎች ከትምህርት ገበታ ተስተጓጉሏል። በርካታ የግልና የመንግስት ሀብት ንብረትና ኢንቨስትመንቶች ወድመዋል። አርሶ አደሩ ያመረተውን ምርት የፈለገበት ቦታ ወስዶ እንዳይሸጥ ክልከላ ተጥሎበታል። የአርሶ አደር ምርትና እሴቱን የሚጨምሩለት ፋብሪካዎች ግንኙነትም ተቋርጧል። በህብረ ብሔራዊነቱ ተጋምዶ በኖረው ማህበረሰብ መካከልም ለጊዜያዊነትም ቢሆን የአብሮነትና የማህበራዊ ትስስር እሴቶች መሸርሸር ገጥሞ ነበር። ልማትና መልካም አስተዳደርን ከማስተጓጎሉም ባሻገር የጸጥታውን ችግር ተገን አድርጎ ብልሹ አሰራርና ህገወጥነት እንዲንሰራፋ ሆኗል። ከማህበረሰባችን የጨዋነት ባህል መገለጫ ያፈነገጡ የዝርፊያና የሰዎች እገታ መጥፎ ልምምዶችም ተንሰራፍቷል። በማንሰራራት ላይ የነበረው የክልላችን ኢኮኖሚ እንዲንኮታኮት ሆኗል። በዚህም መልኩ የክልሉ መንግስት ራሱን በራሱ ለማስተዳደር ፈታኝ ሁኔታ ተፈጥሮ በክልሉ መንግስት ህጋዊ ጥያቄ መሰረት የፌዴራል መንግስቱ ህግና ህገ መንግስታዊ ስርዓትን ተከትሎ የክልሉን ህዝቦች የመታደግ ኃላፊነት ወስዶ ክልሉን መታደግ የተቻለ ሲሆን በሂደት የክልሉ መንግስት ከከፍተኛ አመራሩ ጀምሮ እስከ ቀበሌ ድረስ በየደረጃው የሚገኙ አመራሮችን በማጥራት ከመላው የአማራ ክልል ህዝብና የሀገር መከላከያ ሰራዊቱ ጋር በመሆን ክልሉን ከመፍረስ አደጋ መታደግ ተችሏል። በዚህ መልኩ የክልሉና የፌዴራል መንግስት በጋራ በመሆን የአማራ ክልል ህዝብ ከደረሰበት ጉዳት በላይ የከፋ ችግር ውስጥ እንዳይወድቅ ህዝቡን እየታደጉ በሂደትም ክልሉ ወደ መደበኛ ልማትና መልካም አስተዳደር እየገባ ይገኛል። ይህ አንጻራዊ የክልላችን ሰላም ብዙ ዋጋ የተከፈለበት ነው። ለዚህም የሀገር መከላከያ ሰራዊቱ ለክልላችን ህልውና የከፈለውና እየከፈለ ያለው መስዋዕትነት ታሪክ የሚዘክረው ይሆናል። የክልላችን ከፍተኛ አመራሮችም ክልላችን በታሪክ አጋጣሚ የተደቀነበትን የመፍረስ አደጋና ከከፍታ ወደ ቁልቁለት ከመውረድ ድኖ በአጭር ጊዜ ትልቅ ውጤት እንዲመጣ በቁርጠኝነት በኃላፊነትና በተነሳሽነት ጽንፈኛውን ኃይል ፊት ለፊት እየተጋፈጣችሁና በየደረጃው የሚገኝ የፖለቲካ አመራር፣ የጸጥታ አመራርና ሰላም ወዳዱ ህዝባችንን አቀናጅታችሁ እየታገላችሁ ያላችሁበትን አግባብ በዚህ በአዊ ብሔረሰብ ህዝብ ፊት ቆሜ ታላቅ አክብሮት ለመስጠት እወዳለሁ። ክብርት ሙሉነሽ ደሴ፣ ክቡራንና ክቡራን፣ ጽንፈኛው ኃይል በአዊ ብሔረሰብ አስተዳደር ላይም ከፍተኛ ጉዳት እያደረሰ መሆኑ ይታወቃል። በየትኛውም የአማራ ክልል ህዝብ ላይ ያደረሰውን ጉዳት በአዊ ብሔረሰብ አስተዳደር ህዝብ ላይም ፈጽሟል። ሰብአዊ፣ ቁሳዊና ስነ ልቦናዊ ጉዳት አድርሷል። የማህበረሰቡን የቆየ አብሮነትና የወንድማማች እሴት በመሸርሸር ጊዜያዊ የመጠራጠርና የመገፋፋት ቁርሾን ፈጥሯል። ከተሞች ወድመዋል። የእርሻ ኢንቨስትመንቶች ተዘርፈዋል። የብልጽግና በረከቶቻችን የሆኑ ታላላቅ የመንገድ የመብራትና መሰል መሰረተ ልማቶች ተስተጓጉለዋል። ይህም ሆኖ የክልሉ መንግስት ለብሔረሰብ አስተዳደሮች ልዩ ትኩረት በመስጠት
ጽንፈኛው ኃይል የብሔረሰብ አስተዳደሮችን ማንነት መሰረት አድርጎ የህዝቦችን የቆየ እሴት እንዳይሸረሸር እና የጽንፈኛው ጦርነት ወደ ብሔር ግጭት እንዳያመራ ከፍተኛ ጥንቃቄና ጥበብ የተሞላበት ታሪካዊ አመራር እየሰጠ ይገኛል። እንደ ብሔረሰብ አስተዳደራችን እንኳ ወስደን ብንመለከት ጽንፈኛው ኃይል በብሔረሰብ አስተዳደር ውስጥ በተለያዩ የፍረጃ ትርክቶች ከውስጣችን የብሔር ልዩነትን በመፍጠር ግጭት ለመቀስቀስ ያለመውን ሴራ የክልሉ መንግስት ቀድሞ በመረዳት ጥልቅ ግምገማ በማድረግ ከውስጥ በሚመነጭ ልዩነት ከመፍረሳችን በፊት ከየትኛውም ዋልታ ረገጥ እሳቤዎች የጸዳ አመራር በማደራጀት ብሔረሰብ አስተዳደሩን ታድጓል። ይህ ጽንፈኛ ኃይል በብሔረሰብ አስተዳደሮች ላይ ያነጣጠረውን የግጭት አጀንዳ በመረዳት የክልላችን መንግስት ከሌሎች የክልሉ ዞኖች በተለየ ሁኔታ ኃይል እንዲመደብና ማንነትን መሰረት ያደረገ ጥቃት እንዳይደርስ ልዩ ትኩረት በመስጠት ኃላፊነት ወስዷል። ከየትኛውም ዞኖች በተለየ ሁኔታ ልዩ ትኩረት በመስጠት ከፌዴራል መንግስት ጋር ተነጋግሮ የሀገር መከላከያ ሰራዊትና አድማ መከላከል እንዲመደብልን ትልቅ ሚና ተጫውቷል። ብሔረሰብ አስተዳደሩ የሚጠይቃቸውን የሎጂስቲክስ እና መሰል ጥያቄዎች ሁሉ በተለየ ሁኔታ አፋጣኝ ምላሽ እየሰጠም ይገኛል። ይህም በመሆኑ የአዊ ብሔረሰብ አስተዳደር ሰላም ወዳዱ ህዝባችንን ይዘን አሁን ለምንገኝበት አንጻራዊ መሻሻል በቅተናል። የክልላችን ድጋፍና ክትትልም ተጠናክሮ ቀጥሏል። ክብርት ዶክተር ሙሉነሽ ደሴ፣ ክቡራንና ክቡራት፣ ከአመራር መልሶ ማደራጀቱ በኋላም ተጠብቀው የነበሩ አካባቢዎች ጸንተው እንዲቀጥሉ በማስቻል ሆኖም ግን በጽንፈኛው እጅ የተያዙ አካባቢዎች ላይ ደግሞ ገፍቶ በመሄድ ከጽንፈኛው ጋር የመጋጨት ልምምዳችን እያደገ መጥቷል። ከጽንፈኛው መንጋጋ የፈለቀቅናቸው ቀበሌዎቻችንም ተበራክተዋል። ጽንፈኛውን ኃይል ለማጥቃት ደግሞ ኃይል የማሰባሰብ ስራችን ወሳኝ ነበር። ተዋጊው ኃይላችንን ማብዛቱ እንደተጠበቀ ሆኖ ከውስጥ የሚለያየንንና የሚከፋፍለንን አጀንዳ በማድረግ የጋራ ጠላት በሆነው ጽንፈኛ ላይ መላው የአዊ ብሔረሰብ ህዝብ አንድ አድርጎ በአብሮነቱ ማሰባሰብ ደግሞ ከኃይል ማሰባሰባችን አኳያ ትኩረት የሰጠነውና በትልቁ ያስመዘገብነው ውጤት ነው። ይህን ታላቅ ህዝባዊ ደጀን ለመፍጠር የተቻለበት አንዱ ሚስጥርም ማንነትን ከአብሮነት ጋር እንዲሰናሰል አድርገን ተሸርሽሮ የነበረውን የአብሮነት እሴት እንደ አዲስ ተለምዶ ገዢ ትርክት አድርገን ቀርጸን በመረባረባችን ነው። በዚህም አግባብ ህዝባችን በየማንነቱ ጸንቶና በአብሮነቱ ተጋምዶ ያለ ልዩነት ጽንፈኛውን እያወገዘ ይገኛል። ኃይላችንም ይህን አቅም ይዞ በጽንፈኛው ላይ የበላይነትን እየተቀዳጀ ይገኛል። በዚህም አግባብ ከአመራር መልሶ ማደራጀቱ በፊትና በኋላ ሰሞን ከፍተኛ የመደፍረስና የመቃወስ አደጋ ላይ ገብቶ የነበረውን የብሔረሰብ አስተዳደሩን ችግር እየፈታን በሂደት ለልማትና መልካም አስተዳደርም ተገቢ ትኩረት ሰጠን ሰላም ልማትና መልካም አስተዳደርን አቀናጅተን እየፈጸምን እንገኛለን። በ2016-17 ችግር ሳይበግረን ለአርሶ አደራችን በቂ የአፈር ማዳበሪያ ማቅረብ ተችሏል። ዘንድሮም በበቂ ሁኔታ እያቀረብን ነው። በያዝነው 2017 ዓመተ ምህረት ከ20 ሺህ ሄክታር በላይ የበጋ ስንዴ ማልማት ተችሏል። የማህበራዊ ልማት ስራዎቻችንን እያስቀጠልን እንገኛለን። ለመልካም አስተዳደርም ልዩ ትኩረት በመስጠት መረባረብ ጀምረናል። በመሰረተ ልማት መስክም የክልሉን መንግስት ድጋፍና ክትትል ተጠቅመን በርካታ ስራዎችን እያከናወን እንገኛለን። ክብርት ዶክተር ሙሉነሽ ደሴ፣ ክቡራንና ክቡራት፣ ዛሬ እኔ ልጃችሁ ከሰላም ጋር በተያያዘ በእንደዚህ መልኩ የድጋፍ ሰልፍ ላይ ቆሜ መልእክት ሳስተላልፍ ዛሬ ለሶስተኛ ጊዜ እንደሆነ ላስታውሳችሁ እወዳለሁ። የመጀመሪያው የእንጅባራ ድጋፍ ሰልፍ ውጥኑ በጽንፈኛው ኃይል የተስተጓጎለ ስለነበር ሰልፋችንም ሳይከናወን የቀረ ነበር። በመቀጠልም ሌላኛው ወይም ለሁለተኛ ጊዜ ባደረጋችሁ ታላቅ የድጋፍ ሰልፍ የጽንፈኛው ኃይል እንደለመደው የሰላም ድጋፍ ሰልፋችሁን ለማስተጓጎል ተንቀሳቅሶ የነበረ ቢሆንም የድጋፍ ሰልፉ በዚህ አደባባይ ላይ በዙሪያችን እየተተኮሰብንም ቢሆን ከሊቅ እስከ ደቂቅ ያለው ሁሉም ሰላም ወዳድ የእንጅባራ ህዝብ ተገኝቶ ተኩስ ሳይበግረው ለሰላም ያለውን አቋም ገልጾ ያሳየበት ነበር። እነሆ በዛሬው ዕለት ለሶስተኛ ጊዜ የምናካሄደው የድጋፍ ሰልፍ ደግሞ የወገን ኃይላችን
እንጅባራ ከተማን ከመጠበቅ ወጣ ብሎ ጽንፈኛው ያለበት ቦታ ድረስ ሄደን በተደጋጋሚ ግጭት በመፍጠር ትላንት መጥቶ ሲረብሸን የነበረውን ጽንፈኛ ያለበት ቦታ ድረስ ሄደን እየተጋጨነውና እያስጨነቅነው ባለንበት ወቅት የምናካሄደው ታላቅ ሰልፍ ነው። በአራተኛው ዙር የሰላም ሰልፋችሁ ደግሞ ብሔረሰብ አስተዳደራችን ብሎም ክልላችን ከጽንፈኛው እጅ ሙሉ በሙሉ ነፃ አድርገን የምናካሄደው ሰልፍ ሊሆን እንደሚችል አልጠራጠርም። ክብርት ዶክተር ሙሉነሽ ደሴ፣ ክቡራና ክቡራት፣ መስዋዕትነት የአውደ ውጊያ ተጠባቂ ክስተት ነው። በሕግ ማስከበር ስራችን በርካታ ጽንፈኛን የደመሰስነውን ያህል በወገን ኃይላችን ላይም የከፈልነው መስዋዕትነት ያለ መሆኑ የሚታወቅ ጉዳይ ነው። ለምን ቢሉ ያለ መስዋዕትነት ድል የለምና። ሆኖም ግን በዚህ አውደ ውጊያ ድሮውንም እንደምንለው ጽንፈኝነት በትክክልም ብሔርም ሆነ ሃይማኖት ወይም በሆነ አካባቢ ሊመሰል እንደማይችል በትክክልም በዚህ የሕግ ማስከበር ስራችን በግልጽ አይተናል። እንዴት ቢሉ ያው ብሔረሰብ ህዝብ ኃይሉን አጠናክሮ ከሀገር መከላከያ ሰራዊቱና አድማ መከላከል ጋር ተቀናጅቶ እንዲሁም ጥምር ኃይሉን ይዞ ከጽንፈኛው ጋር ትንቅንቅ እየፈጠረ ባለበት በዚህ ወቅት በስመ አገው ህዝብ እንቀሳቀሳለሁ የሚሉ የማንነት ነጋዴዎች የአንዳንድ ጀግኖቻችንን መስዋዕትነት እንደ መልካም አጋጣሚ ተጠቅመው ብሔረሰብ አስተዳደሩ የሀገር መከላከያ ሰራዊት እንዲወጣ አድርጎ ህዝባችንን አስወጋ በማለት አዛኝ ቅቤ አንጓች በመምሰል የወገን ኃይላችንን ስነ ልቦና ለመስለብና ጀግናው ህዝባችን ሆደ ባሻነት እንዲሰማው ለማድረግ ለጽንፈኛው ኃይል የፕሮፓጋንዳ መደላድል ሲፈጥሩ ተስተውሏል። ይህም ያው ሁሉም ጽንፈኛ ዓላማው አንድ ነው እንደሚባለው አንድ መሆናቸውን በግልጽ ያመላክታል። ለዚህም ነው የትኛውንም አይነት ጽንፈኛና ጽንፈኝነት በኩል የጽንፈኝነት ሚዛን አይተን ልንታገለው የሚገባን። ህዝባችንም ለእንደዚህ አይነቱ ቁልቁል ወራጅ ጽንፈኛ ፕሮፓጋንዳ ተወሳጅ እንደማይሆን በዚሁ አጋጣሚ ለእነዚህ ኃይሎች ላሳስባቸው እወዳለሁ። ክብርት ዶክተር ሙሉነሽ ደሴ፣ ክቡራና ክቡራት፣ ክልላችን አማራ ክልል ብሔረሰብ አስተዳደር ዞኖች ጭምር የሚኖሩበት ክልላችን ነው። እንደዚሁ ብሔረሰብ አስተዳደራችንም ህብረ ብሔራዊ ህዝቦች ተጋምደው የሚኖሩበት መሆኑም ይታወቃል። አገራችንም እንደዚሁ ህብረ ብሔራዊት ሀገር ነች። ስለዚህም ያለን አማራጭ ማንነትን ከአብሮነት ጋር አሰናስሎ ተዋዶና ተጋምዶ መኖር ብቻ ነው። ጫፍ ረገጥ ብሔርተኝነት የተካረረ ልዩነትንና ቅራኔን በመፍጠር በአብሮነት ተጋምዶ በኖረ ህዝብ ውስጥ አንድን ህዝብ በሌላ ህዝብ ላይ አነሳስቶ ስልጣንንና ሀብትን ለመቆጣጠር በመሳሪያነት ጥቅም ላይ የሚውል እሳቤ ነው። ይህም ለሀገር አንድነትና ሰላም እንቅፋት መሆኑ ብቻ ሳይሆን ለብሔር ብሔረሰቦችና ህዝቦች እኩልነት መብት መከበርም ጭምር ችግር የሚፈጥር የፖለቲካ አመለካከት ነው። አንድ ኃይል ራሱን በአንድ ብሔር ስም አደራጅቶ ለፖለቲካ ስልጣን መታገል ህገ መንግስታዊ መብቱ ሊሆን ይችላል። ሆኖም ግን የሁሉንም የሀገሪቱን ህዝብ ጥቅምና ፍላጎት የሚያስጠብቅ የእኩልነት ስርዓት መገንባት ደግሞ ትግሉን ሲወጥን ጀምሮ ማሰብና የተግባር መመሪያ ማድረግ ይገባል እላለሁ። ጫፍ ረገጥ ብሔርተኝነት ጫፍ እየረገጠ ሲሄድ የመሬቱ ወይም የግዛቱ ባለቤት እኔ ብቻ ነኝ ወደሚል አመለካከት ተሻግሮ ከዚያ ብሔር ውጭ ያሉ ሌሎች ዜጎች መጤና ሁለተኛ ዜጎች ተደርገው መታየትን የሚፈጥር አብሮ ለመኖር እንቅፋት የሆነ አመለካከት ነው። ስለዚህም ጫፍ የረገጠ የብሔርተኝነት ሄዶ የሰብሳቢያችን ኢትዮጵያን ሀገረ መንግስት ግንባታ የሚያዳክምና የብሔር ብሔረሰቦችና ህዝቦች የጋራ ቤትን የሚያፈርስ በታኝ አመለካከት ነው። እንደ ምሁራን ጥናት የብሔርተኝነት ትግል ሲጀምር በፍጥነት የሚያድግና የሚጠናከር ሲሆን በሂደት ግን በውስጡ በሚፈጥረው የጥላቻና የመከፋፈል አዙሪት ዘርፈ ብዙ የጥፋት መዘዞችን የሚፈጥር ነው። ከዚህም ባሻገር ጫፍ ረገጥ ብሔርተኝነት በቆየና የበለጠ በተጠናከረ ቁጥር ከሱ የባሰ ሌላ ተወላጅ ጫፍ ረገጥ ብሔርተኝነትን ይፈጥራል። እንዲህ አንዱ የጽንፈኝነት ህመም ሌላውን የጽንፈኝነት ህመም እያስተጋባ
በጊዜ ሂደት ማንነትን ከአብሮነት እየነጠለ የጋራ መታሰሪያችን ከሆነው ከኢትዮጵያዊነት ማማ እንድንወርድ ያደርገናል ማለት ነው። ስለዚህም ለማንኛውም አካል ቆሜያለሁ የሚል ማንኛውም አካል ለፈለገው አካል የመቆም ሕገ መንግሥታዊ መብቱ ቢኖረውም እንኳ የግለሰቦችና የሕዝቦችን ሕልውና በስሜት በታጀለ ጫፍ ረገጥ ብሔርተኝነት አሳልፎ ለመስጠት ሕዝብን በብሶት በስሜትና በጥላቻ በማነሳሳት አገርንና ስርዓትን ከማፍረስ እንዲቆጠቡ ጥብቅ መልእክት ለማስተላለፍ እፈልጋለሁ። ፍቅርና አብሮነት እስካለ ድረስ የትኛውም ሕዝብ ለራሱ ብቁ ነው። ማንነትን ከአብሮነት ባፈነገጠ ሁኔታ ራሳቸውን ያደራጁ ስብስቦች የራሳቸውንም ሆነ ነፃ እናወጣለን የሚሉትን ሕዝብ ችግር ውስጥ ሲጥሉ እንጂ ችግሩን ሲፈቱለት አልታይም። ስለዚህም መፍትሄው የአንዳችን ጉዳይ የራሳችን ብቻ ነው ከሚለው አስተሳሰብ ወጥቶ የአንዳችን ጉዳይ የሁላችንም ጉዳይ እንደሆነ መረዳት፣ መተባበርና መተቃቀፍ ይገባል ነው። ስለዚህም የምንፈልገውን ነገር ለማስፈጸም አዋጭ የሚሆነው መንገድ የአንዳችን ጉዳይ የሁላችን እንዲሆን በማስቻል አብሮነትና ወንድማማችነትን ማጎልበት ነው። ለዚህም ደግሞ መግባባት በምንችለው እየተግባባን የጋራ መግባባት ላይ ለመድረስ በሚያስቸግሩት ላይ ደግሞ የጋራ በተደረገ የአሰራር ስርዓት የሚመለሱበትን ዴሞክራሲያዊ መንገድ መንግስት በአካታች ብሔራዊ ምክክር ኮሚሽኑ በኩል አዋቅሮ እየሰራ ይገኛል። ክብርት ዶክተር ሙሉነሽ ደሴ፣ ክቡራና ክቡራት፣ በዚህ በተከበረው የአዊ ብሔረሰብ ሕዝብ ፊት ቁሜ ለልዩ ልዩ አካላት ጥሪ በማድረግ መልእክቴን ለመቋጨት እወዳለሁ። አንደኛ፣ ለተከበርከው የአዊ ብሔረሰብ ሕዝብ የጽንፈኛው ኃይል አሁንም ድረስ ሕዝባችንን እያጎሳቆለ በመሆኑ የተያዝነውን ሕግ የማስከበር ስራ ከመቼውም ጊዜ በላይ አጠናክረን የምንገፋ ይሆናል። በሕግ ማስከበር ሂደቱ የሚፈጠሩ መስዋዕትነቶች ሳይበግሩን አንድነታችንን በማጠናከር ያለ መስዋዕትነት ድል እንደሌለ ተገንዝበን በጽንፈኛው ኃይል ላይ በአጭር ጊዜ ድልን ለመቀዳጀት ቆርጠን የተነሳን መሆኑን ተገንዝባችሁ ሕዝባችን እንደተለመደው ሕዝባዊ ደጀንነቱን አጠናክሮ እንዲያስቀጥል በአክብሮት ለመጠየቅ እወዳለሁ። ሁለተኛ፣ ለተከበራችሁ የተፎካካሪ ፓርቲ አባላት፣ እንደሚታወቀው በአዊ ብሔረሰብ አስተዳደር ውስጥ የተለያዩ ተፎካካሪ ፓርቲዎች ያላችሁ መሆኑ ይታወቃል። በተፎካካሪነት የተሰለፋችሁት ከገዢው ፓርቲ ጋር የመስመር ልዩነት ስላላችሁ ቢሆንም በአንድ ነገር ላይ ግን ተለያይተን የምንገናኝበት የጋራ መስመር አለን። ይህም የምንገናኝበት መስመር የሕዝባችን ሰላም ነው። ሰላም ከሌለ የማናቸውም ተፎካካሪ ፓርቲ ዓላማ ሊሳካ አይችልም። ሰላምን ደግሞ መገዳደል አያመጣውም። ከመገዳደል የሚጀምር ትግል ቀድሞውኑ ሞቷልና። ስለዚህም በተለያዩ የርዕዮት ፍልስፍና ያላችሁ ቢሆንም በሰላም ጉዳይ ላይ ግን አንድ መሆንን ይሻል። ሁሉም ስለ ሰላም ሊተጋ ይገባል። የአዊ ብሔረሰብ ሕዝብም ሰላሙን እያሳጡ ያለውን ማንኛውንም አይነት ጽንፈኛና ጽንፈኝነት በአብሮነትና በጋራ ለመታገል ማህበራዊ ውል ስምምነት መውሰዱን ተገንዝባችሁ ለዚሁ የሕግ ማስከበርና የሰላም ጉዞ ተባባሪ እንድትሆኑ ጥሪ ለማስተላለፍ ወዳለሁ። ሶስተኛ፣ ነፍጥ አንግባችሁ ጫካ ለወጣችሁ አካላት የማስተላልፈው የሰላም ጥሪ በተግባር እንዳረጋገጣችሁት ግጭት ራስንና ወገንን ከመብላት የዘለለ ፋይዳ የለውም። በግጭት የሚፈታ ጥያቄ የለም፣ የሚፈታ ችግርም የለም። ለሰላም ቅድሚያ ስጡ። አውቃችሁም ሆነ ሳታውቁ የገባችሁበት መንገድ መዳረሻው የእርስ በርስ መጠፋፋት እንደሆነ አይታችሁታል። የማይማሩ ሕፃናት ሰቆቃ ይሰማችሁ። በግጭት የምትሞተው እናት ድምፅ ይጥራችሁ። የሕዝባችን ሞት ስቃይና እንግልት ልቦና ይስጣችሁ። ይብቃችሁ። ወደ ሰላም ተመለሱ። የክልሉ መንግስትም ሆነ ብሔረሰብ አስተዳደሩ የሰላም በራችንን ከፍተን ልንቀበላችሁና የተሃድሶ ስልጠና ወስዳችሁ የበደላችሁትን ሕዝብ እንድትክሱ እድል የተመቻችላችሁ መሆኑን ላረጋግጥላችሁ እወዳለሁ። አራተኛ፣ ከአዊ ብሔረሰብ አስተዳደር ጋር ለምታጎራብቱን ወንድም ሕዝቦች በሙሉ
መላው የአዊ ብሔረሰብ አጎራባች ወንድም ህዝቦች በጋራ ተረባርበን የአካባቢያችንን ሰላም እንድንመልስና በጋራ እንድንጠብቅ ጥሪ እያስተላለፍኩ በተለይ በአማራ ክልል የምንጎራበት ህዝቦች ብሔርና አካባቢን የማይለየው ጽንፈኛው ኃይል ለሁላችንም አጥፊ በመሆኑ በጋራ ልንታገለው ይገባል የሚል ወንድማዊ ጥሪ ማስተላለፍ ፈልጋለሁ። በመጨረሻም ወንድማማችነትን የሚሸረሽሩ የጥፋት እጆችን በአብሮነት እየታገልን የአካባቢያችንን ሰላም በዘላቂነት ሰላምን እንተክላለን። ጽንፈኝነትን ነቅለን ሰላምን እንተክላለን። ከጫካ ሆኖ የሚወጋንን ጽንፈኛም ሆነ ሰፈር ሆኖ የሚበጠብጠንን ጽንፈኛ ጠራርገን በማጽዳት ለህዝባችን አስተማማኝና ዘላቂ ሰላምን እናጎናጽፋለን እያሉ በሰላማዊ ሰልፉ የተገኛችሁ አካላት እንዲሁም የብሔረሰብ አስተዳደሩ ወደ ተሻለ ሰላም አሁን ወዳገኘነው አንጻራዊ ሰላም እንዲደርስ በታላቅ ህዝባዊ ወገንተኝነት ደከመኝ ሰለቸኝ ሳትሉ ህዝባችንን እየታደጋችሁ ላላችሁት ለጀግና ሀገር መከላከያ ሰራዊት አድማ መከላከል ጥምር ኃይላችንና የሰላም ተምሳሌት ለሆንከው የእንጅባራና የአዊ ብሔረሰብ ህዝብ በራሴና በአዊ ብሔረሰብ ህዝብ ስም ከልብ የመነጨ ምስጋና አቀርባለሁ። ሰላም ለሁሉም፣ ሁሉም ለሰላም። አመሰግናለሁ። ወዳችኋለሁ። ጽንፈኝነትን እናወግዛለን። ህግ እንዲከበር እንሻለን። መንግስት እያደረገ ያለውን ህግ ማስከበር በጽኑ እንደግፋለን። በአብሮነታችን ጸንተን ለሁሉም ጠንቅ የሆነውን ጽንፈኝነት በጋራ እንታገላለን። እንወዳችኋለን። ሰላም ሌሎቻችሁ መፈክሮችን እያሰማችሁ ወደ የመጣችሁበት ቀበሌ በሰላም እንድትሄዱ እንጠይቃለን። መፈክሮችን በአወጣችሁበት ቀበሌ ነው ወስዳችሁ ልታደርሱልን